ሰላም እንዴት ናችሁ? ውድ የሄራንቲዮ ተከታታዮች ዛሬ በአዲስ ቪዲዮ መጥቻለሁኝ። ይህም በአሁኑ ሰዓት እንግዲህ እንደሚታወቀው በጣም ብዙ ፕላትፎርሞች ሌጂት የሆኑ ፕላትፎርሞች ኢትዮጵያ ላይ ሰዎች እየተጠቀሙ ይገኛሉ። ከዚህ ፊት ያሳያችሁና ሌሎች ተመሳሳይ ፕላትፎርሞች አሉ። እነዚህ ፕላትፎርሞች ላይ የምንሰራቸውን ገንዘቦች ወደ ሎካል ባንኮች ወይም ወደ ባይናንስ እና ወደ ሌሎች ዋሌቶች ማውጣት የምንችል መሆኑ ይታወቃል። ስለዚህም ይህንኛው ፕላትፎርም ደግሞ ምንድነው እሱ ወደ ተለያየ ዋሌቶች ያወጣነውን ገንዘብ ኢንቨስት በማድረግ $10 ጀምሮ ኢንቨስት በማድረግ ኢንቨስት ያደረግነውን 2 3 4 በላይ የሆነ ገንዘብ የምናገኝበት ፓሲቭ ኢንካም የምናገኝበት ዋሌት ነው። ሌሎች ዋሌቶችን ተጠቀሙ ከሆነ ስቴክ በማድረግ ተጨማሪ ገቢዎችን የሚገኝበት አማራጮች አሏቸው። ይህም ልክ እንደዛው ኢንቨስት ያደረጋችሁትን ፐርሰንት በብዙ የሚበልጥ ዶላሮችን ማግኘት ትችላላችሁ። ይህ ፕላትፎርም ሪላብል ነው ወይ? እንዴት ይሰራል? ኢንተርፌሱስ ምን ይመስላል? እንዴት ነው ሬጅስተር የምናደርገው የሚለውን ማሳያችሁ ይሆናል። የዚህ ፕላትፎርም ትክክለኛ ሊንክ ከዚህ ቪዲዮ ዲስክሪፕሽን ስር የሚገኝ ይሆናል ማለት ነው። ይህን ፕላትፎርም አንድ ጊዜ ሪቻርጅ አድርጋችሁ ስቴክ እያደረጋችሁ በየቀኑ እንደየገንዘባችሁ መጠን የተለያየ ፐርሰንት የሚወልደው ለ88 ቀናት ይሆናል ማለት ነው። 88 ቀናችሁ ሲያልቅ የኢንቨስት ያደረጋችሁትን ገንዘብ በብዙ የሚበልጥ ገንዘብ የምታገኙ ይሆናል። አሁን ወደ ስንገባ ታዩታላችሁ። ስለዚህ 88 ቀናችንን ደግሞ እንደ ሪቻርጅ ማድረግ ሊጠበቅብናል ማለት ነው። ቀጣይ ገንዘቦችን ማግኘት እና ፓሲቭ ኢንካም ከምናገኝባቸው ፕላትፎርም ውስጥ አንደኛውን ነው የማሳያችሁ። ወደ ቪዲዮ እንለፍ። ስላፑ አንዳንድ ነገሮችን ወደ ውስጥ ገብተን እኔ ማለት ነው መጀመሪያ ያለው ኢንተርፌስ ላይ ያሉትን ነገሮች አይተን ከዛ ውስጥ ደግሞ እያንዳንዱን ነገር ማሳያችሁ ይሆናል። እያንዳንዱን ነገር ገብታችሁ በራሳችሁ አፑን አገላብጣችሁ አይታችሁ እዛ መጠቀም ትችላላችሁ ማለት ነው። ምክንያቱም አስቸጋሪ ለሆነ ነገር ከስተመር ሰርቪስም አላቸው። ይሄንኛው ፓርት ያልገባችሁን ወይም ደግሞ ልክ አይደለም ብላችሁ ያልገባችሁን ነገር የምትጠይቁበት ቦታ ነው ማለት ነው። እሱን ስትነኩት ከስተመር ሰርቪስ ይከፍትላችኋል ልክ እንደዚህ ማለት ነው። ከዛ እዚህ አካባቢ ላይ ኦንላይን ናቸው ይመልሱላችኋል። እዛ ከላይ ይሄን ይመስላል እንግዲህ ፓሲቭ ኢንካም የምናገኝበት ነው። ኢንቨስት አድርገን ከዛ ኢንቨስት ያደረግነውን በላይ በየቀኑ እየወለደ ከሆነ ጊዜ በላይ ኢንቨስት ካደረግነው በላይ የምናገኝበት ነውና መጠኑም በምን ይለያያል? በምን ኢንቨስት በምናደርገው ገንዘብና በሚቆየው ቀን እንትን ይላል ማለት ነው፣ ይለያያል ማለት ነው። የሚወልደው ደግሞ በየቀኑ ስቴክ ስናደርገው ነው። ሌሎች ዋሌቶችም ላይ እነዚህ ነገሮች ስላሉ ዋሌቶችን የምትጠቀሙ ሰዎች አይ ቲንክ ከዚህ ነገር ጋር ፋሚሊያር ናችሁ ብዬ አስባለሁኝ ማለት ነው። ከዛ አፑን ደግሞ በዚህኛው ማውረድ ይቻላል። አፑን በዚህኛው ወደ ስልካችን ማውረድ እንችላለን። ስለ ፕላትፎርሙ አንዳንድ ነገሮች ከዚህ ላይ ፕላትፎርም አድቫንቴጅ ይላል። የፕላትፎርሙ ስም ብሌጅ ዩኤስዲቲ ይላል። አንደኛው ፊክስድ ፐርሰንቴጅ ነው የሚወልደው ማለት የተወሰነ ጊዜ ላይ አፕ ምናምን ሊያደርግ አይችልም። እንደ ብራችሁ መጠን የብሩን የሆነ ፐርሰንት በተመሳሳይ ይወልዳል። የቀኑ ብዛት ነው ማለት ነው ልዩነቱን የሚያመጣው። ሌላ ሪላቢሊቲ ጋራንት ያለው ነው፣ ለታማኝነቱ ጋራንት ያለው ነው ማለት ነው። ኢንቨስተር ፈንድስ አር ፉሊ available to them at any withdrawal is only possible to the wallet from which the investment was made ይላል። ስለዚህ ምንድነው እዚህ ጋር ፈንዶች ኢንቨስት ስታደርጉ የምታገኙት ፈንድ አቫይላብል የሚሆነው ወይም ዊዝድሮዋል የሚደረገው
ከእንትን ካላችሁበት ኢንቨስት ከላው ላይ ኢንቨስት ካደረጋችሁት ዋሌት ነው ወደ እሱ ዋሌት ነው እንጂ ወደ ሌላ ዋሌት አይደለም። ኢንቨስተር ፈንድስ አር ፉሊ አቫይላብል ቱ ዘም አት ኤኒ ታይም ይላል። ዊዝድራል ኢዝ ኦንሊ ፖሲብል ቱ ዘ ዋሌት ፍሮም ዊች ዘ ኢንቨስትመንት ወዝ ሜድ። ማለት አሁን ለምሳሌ የተለያየ ዋሌቶች ይኖሩናል። ከነዛ ዋሌቶች ነው ወደዚህ ኢንቨስት የምናደርገው ትራንስፈር አድርገን እዚህ ላይ ዲፖዚት የምናደርገው ማለት ነው። ስለዚህ ከዚህ ያተረፍናትን በየቀኑ የሆነ ያህል ይወልዳል። $1 ጀምሮ ማውጣት ይቻላል። ስለዚህ $10 እንኳን $1.5 ነው። አሳያችኋለሁ ሊስቱን እያንዳንዱን። ስለዚህ ያንን የወለደውን በየቀኑ ውዝድሮ ማድረግ ትችላላችሁ። ከስር ከስሩ ሲጠራቀም ውዝድሮ ማድረግ ትችላላችሁ። ችግር የለም። ግን ውዝድሮ የምታደርጉት ከላዩ ላይ ወደ ላካችሁበት ዋሌት ነው እንጂ ወደ ሌላ ዋሌት አይሆንም። ለምሳሌ ወደዚህ ኢንቨስት ያደረጋችሁት ከትረስት ዋሌት ከሆነ አሁንም ውዝድሮ የምታደርጉት ወደዛ ነው። ከባይናንስ ከሆነ ባይናንስ፣ ከቴሌግራም ከሆነ ወደ ቴሌግራም ማለት ነው። ስለዚህ መጀመሪያ ኢንቨስት ወዳደረጋችሁት ዋሌት ነው ማለት ነው የሚልከው። ሌላው አሎኬሽን ይላል። እዚህ ጋር ምንድነው እሱ ኢንቨስተሮች ናቸው አሴታቸውን ኮንትሮል ማድረግ የሚችሉት ይላል። እዚህ ጋር ያሳያል ማለት ነው። ኢንቨስት ያደረገ ሰው ብቻ ነው ይሄንን እንትን ማለት የሚችለው ማለት ነው። ስቴክ ነው የሚለው ያው ወደ እንትኑ ለመውጣት ነው። ከዛ አውቶ ስታርት ኢን ብሌጅ ዩኤስዲቲ ኢንቨስት ማድረግ እንዴት ነው የምንጀምረው ነው። ብሌጅ ዩኤስዲቲ ስፔሻል አቴንሽን ነው ለወርኪንግ ዊዝ ኢንቨስትመንት ማኔጂንግ ዮር ዲፖዚት ሃዝ ኔቨር ቢን ሶ ፋስት አስ ሲምፕል። በጣም አንደኛ ቹዝ ፕላን ዛት ሱት ዩ ቤስት፣ የትኛው ፕላን ነው የበለጠ የሚመቻቸው ነው። ከዛ ዲፖዚት ማድረግ ነው የመጀመሪያው ስራ፣ ዲፖዚት ማድረግ ነው። ሚኒመም ኦፍ 10 ዩኤስዲቲ እና ከዛ በላይ ማለት ነው። ሶስተኛው ሪሲቭ ዲቪደንድ ኤንድ ዊዝድሮው ነው። ዲፖዚት ታደርጋላችሁ ከየትኛውም እንትን። ከዛ በኋላ ያንን ምን ታደርጋላችሁ? ዊዝድሮው ታደርጋላችሁ። ትርፏን በየቀኑ ትርፏን ዊዝድሮው ታደርጋላችሁ ማለት ነው። ፕላኑ እንዴት ነው የሚሰራው የሚለው ከ10 እስከ 100 ዩኤስዲቲ ኢንቨስት ካደረጋችሁ ወይም ወደዚህ ፕላትፎርም ትራንስፈር አድርጋችሁ ከየትኛው ዋሌታችሁ ካስገባችሁ በየቀኑ የአስገባችሁትን ዶላር 15.6% ዊዝድሮ ማድረግ ትችላላችሁ ማለት ነው። ስቴክ ስታደርጉ 15.6%ን ይወልዳል። በየቀኑ ዊዝድሮ ማድረግ ትችላላችሁ ማለት ነው። ከ100 እስከ 800 ዩኤስዲቲ የምታስገቡ ከሆነ ደግሞ የብራችሁን 16.60% ዊዝድሮ ማድረግ ትችላላችሁ ማለት ነው። በእያንዳንዱ ስር ኢንቨስት ነው ይላል። እንግዲህ በዛ መጠን ኢንቨስት እንድታደርጉ ነው። ከ800 እስከ $5000 ከሆነ ደግሞ የብራችሁን 17.8% በየቀኑ ይወልዳል። በየቀኑ ትወስዳላችሁ ማለት ነው። ከ5000 እስከ 10000 ከሆነ ደግሞ የብራችሁን 18.8%፣ ከ10000 እስከ $30000 ኢንቨስት ካደረጋችሁ ደግሞ በየቀኑ የብራችሁን 20%፣ ከ30000 እስከ $100,000 ደግሞ ኢንቨስት ካደረጋችሁ በየቀኑ የብራችሁን 22% ስቴክ እያደረጋችሁ ወደ ላካችሁበት ዋሌት ዊዝድሮ ማድረግ ትችላላችሁ ማለት ነው። እሺ ሌሎች ነገሮችን ደግሞ ወደ ውስጥ ገብተን አንዳንድ ነገሮችን ደግሞ አብረን እሱ ላይ የሚያስፈልገው እዚህ ጋር ኢሜይል ታስገባላችሁ። ከዛ በኋላ እዚህ ጋር ፓስወርድ ታስገባላችሁ ማለት ነው። ከዛ ካስገባችሁ በኋላ ፓስወርዳችሁን እዚህ ጋር በድጋሚ ታስገቡታላችሁ ማለት ነው። እዚህ ጋር በድጋሚ ፓስወርዳችሁን ካስገባችሁ በኋላ ሴኩሪቲ ፓስወርድ ታስገባላችሁ። የሚስጥር ቁጥራችሁን ድጋሚ እሱን ታስገቡታላችሁ። የምትረሱት መሆን የለበትም ማለት ነው። ከዛ በኋላ እነዚህን ሁሉ ካስገባችሁ በኋላ ሬጂስተር ትላላችሁ ማለት ነው። እያስገባሁኝ ላሳያችሁ።
ኢሜል የሚለው ጋር ስነካ እዚህ ጋር የጠቀምበትን ኢሜል አስገባለሁ። ሎጊን ፓስወርድ እንግዲህ የራሴን የሎጊን ፓስወርድ አስገባለሁ ማለት ነው። ስትሮንግ ፓስወርድ ብታስገቡ ይመረጣል። ስትሮንግ ፓስወርድ ብታስገቡ ይመረጣል። ልክ እንደዚህ የላይኛውን ፓስወርድ ትደግሙታላችሁ ማለት ነው። ሴኩሪቲ ፓስወርድ የምታወጡበትን ሰኪዩር የሆነ ፓስወርድ ታስገባላችሁ ማለት ነው። በዚህ መልኩ ሴኩሪቲ ፓስወርዳችሁን መርሳት ግን የለባችሁም። ትደግሙትና ትጽፉታላችሁ ማለት ነው። ኦኬ በዚህ መልኩ ካስገባችሁ በኋላ እንዳይጠፋባችሁ እያንዳንዱን ይሄንን ካበራችሁ በኋላ ስክሪንሾቱን መያዝ ይኖርባችኋል፣ ወይም ሰምዌር ብታስቀምጡት ጥሩ ነው። ምክንያቱም እንዳትረሱ ማለት ነው። ከዛ ሬጂስተር እንላለን ማለት ነው። ከዛ ምን እንላለን? ኔክስት እንላለን ማለት ነው። ከዛ እዚህ ጋር ሲመጣልን ኦፕን ትሬዠር የምትለዋን አንድ ጊዜ በመንካት ኦፕን እናደርገዋለን ማለት ነው። ከዛ ኮንግራቹሌሽን ዩ አር ጌቲንግ ዩኤስዲቲ የሚል ይመጣልናል። ኦኬ ከዛ ወደዚህ ፔጅ እንመጣለን። ይሄንኛው ከስተመር ሰርቪሳቸው ነው። ከዛ እዚህ ጋር ስቴክ እናደርጋለን ማለት ነው። ሪቻርጅ ማድረግ ስንፈልግ ወይም ከሌላ አካውንታቸው ከሌላ ከባይናንስ ወይም ከማንኛውም ስትረስት ዋሌት ሪቻርጅ ማድረግ ስንፈልግ ይህንን በመንካት ሪቻርጅ እንለዋለን ማለት ነው። ይህንን ስነካ ቀጥታ እዚህ ጋር ያመጣልናል። ቲአርሲ 20 ቢኢፒ 20 ቢኢፒ 20 ዩኤስዲቲ ብቻ እኛ ካለን ላይ ከነካን። አሁን ይሄ የቲአርሲ ነው። የቢፒ 20 ደግሞ ስንፈልግ ይሄንን እናደርግና እችን ኮፒ አድርገን ሪቻርጅ ማድረግ እንችላለን ማለት ነው። በቢኤንቢም ከሆነ ልክ እንደዛው ማለት ነው። የፈለግነው መርጠን ያለንን እላው ላይ ያለንን ማለት ነው። ይሄ ሪቻርጅ ለማድረግ ነው ማለት ነው። በአንድ ቀን ውስጥ ሪቻርጅ ያደረጋችሁትን 15.6% በ24 ሰዓት ውስጥ 1.56 ዩኤስዲቲ ይወልድላችኋል ማለት ነው። ያስገባችሁት ብር አሁን ለምሳሌ $10 ብታስገቡ በ88 ቀን ውስጥ 137.28 ዩኤስዲቲ ወይም ዶላር ማግኘት ትችላላችሁ ማለት ነው። ያስገባችሁትን ብር። ስለዚህ አሁን ይሄ የአስሩን ነው። የአስሩ በ88 ቀን ውስጥ በቀን ይሄን ያህል እየወለደ በ24 ሰዓት ይሄን ያህል ማለት ነው። ይሄን ያህል ዩኤስዲቲ ወልደው በ88 ቀን ውስጥ ይሄን ያህል ትርፍ ያስገኛችኋል ማለት ነው። $2530 ብናስገባ በቀን 17.80 በ24 ሰዓት 450.34 ዩኤስዲቲ በ88 ቀን $39,629.92 ትርፍ እናገኛለን ማለት። ስለዚህ ልክ አሁን ባይናንስ ላይ ሌሎች ላይ ተገበያይተን የምናገኘው ትርፍ ያልተናነሰ ትርፍ እናገኛለን ማለት ነው። እዚህ ጋር
ትሬድ አድርገን የምናገኘው። ስለዚህ ትርፏን ደግሞ $1 ጀምሮ በየቀኑ ማውጣት የምንችል ይሆናል ማለት ነው። አድርጌው መጥቻለሁኝ። አካውንቴ ላይ $11 አለ። 1.5ቱን እንዴት ማውጣት እንደምችል ላሳያችሁ። መጀመሪያ ትረስት ዋሌት ላይ ገባና የቢኤንቢ ሪሲቭ እና ከዛ የቢኤንቢ አካውንቴን ኮፒ እለዋለሁ። ከዛ በኋላ እዚህ መጣና ወዝድሮ እለዋለሁ ማለት ነው። ወዝድሮ ብዬ ይሄ ቤት ወይኔ የሚለውን ከነካ በኋላ ከዛ ወዝድሮዋል አድሬሴን እዚህ ጋር ፔስት አድርገዋለሁ። ወዝድሮዋል አማውንቴን ሰክሰስፉሊ ወዝድሮ አደረግኩ ማለት ነው። ሰክሰስፉሊ ወዝድሮ አድርጌያለሁ። በዚህ ሜተድ ሄጄ ማየት እችላለሁ ማለት ነው። እና ወደ አካውንቴ ስመጣ በዚህ መልኩ አካውንቴ ላይ ትረስት ዋሌቴ ላይ ወዝድሮ ሆኖ አግኝቼዋለሁ ማለት ነው። እዚህ ጋር እንደምታዩት 1.5 USDT አካውንቴ ላይ ገብቷል። በየቀኑ ይህንን አማውንት ለ88 ቀናት $10 ወዝድሮ ማድረግ ይቻላል ማለት ነው። ይህንን ፕላትፎርም እንድትጠቀሙበት እና ፓሲቭ ኢንካም እንድታገኙበት እመክራለሁ። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ለሚጠቅማቸው ሰዎች እንድታደርሱ እንዲሁም ይህ ቪዲዮ በደንብ እንዲታይ ለምችሉት ሁሉ ሰው ሼር አድርጉላቸው። ምክንያቱም በአሁኑ ሰዓት ኦንላይን ፕላትፎርም ላይ ብዙ ገንዘብ የሚሰሩ ሰዎች ስላሉ ሁላችንም እየሰራን ስለሆነ ከዛ የምናገኘውን ኢንካም ደግሞ በዚህ መልኩ ማሳደግ የምንችልበት ስለሆነ ይጠቅማቸዋል ለምትሉ ሰዎች ሁሉ ሼር አድርጉ። ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው።